ብዙ ትሬደሮች አርብ ትሬድ ማድረግ አይወዱም። ምክንያቱም በአጭሩ አርብ ትሬድ ሲያደርጉ ይከስራሉ። እዚህ ቪዲዮ ላይ አርብን እንድትወዱት ሲምፕል ግን ፓወርፉል የሆነ ኢንትሪ ሞዴል እናያለን። እሱም ቲጂአይኤፍ ወይም ቴንጋሪስ ፍራይዴ ይባላል። ሶ ምንድን ነው ቲጂአይኤፍ ከማለታችን በፊት እስኪ የሆነ ጥያቄ ልጠይቃችሁ። የምን ታይም ፍሬም ካንድል ናቸው እነዚህ ሁለቱ? ይሄ ቡሊሽ ካንድል እና ይሄ ቤሪሽ ካንድል። ቪዲዮን ፖዝ አድርጉና ስለመለስ ሞክሩ። ፖዝ አድርጋችሁ ስማ ቪዲዮን። ኦኬ አናቅም አይደል የምን ታይም ፍሬም ካንድሎች እንደሆኑ እነዚህ። ያ ማወቂያ መንገድ የለን። ለምንድን ነው ካልን የሆነ ቲዮሪ አለ፣ ወይም በአጭሩ ፕራይስ ኢዝ ፍራክታል። ፕራይስ ፍራክታል ነው። ያ ማለት ሎወር ታይም ፍሬም ላይ የሚፈጠረው ነገር ሁሉ ሃየር ታይም ፍሬም ላይ ይፈጠራል ማለት ነው። ስንል አንድ ካንድል ብቻውን ካየ ነው የዋን ዴይ ይሁን የዋን አወር ይሁን የዋን መንዝ ይሁን የዋን ዊክ ይሁን ምን ማድረግ አንችልም፣ ማወቅ አንችልም አይደል? እና ቲጂአይኤፍ ሴታፕም እዚህ ላይ ነው ቤዝ የሚያደርገው። ስቴን ካንድል ዩት ከላይ ዊክ አለው ከስር ዊክ አለው። ኦልሞስት ሁሉም ካንድሎች ምንም ታይም ፍሬም ላይ ሆን ዊክ አላቸው። እዚህ ጋርም እንደዛው ራይት። ይሄ ካንድል ምን አረገ ማለት ነው? ወደ ፓወር ሲ ጋር ስንሄድ ጀመረ አይደል? ዩዥዋሊ መንዴይ እና ኤዥያ ላይ ኮንሶሊዴት ያደርጋል አይደል? ማኒፕሌሽን ይኖራል አብዛኛው ጊዜ። ቲስዴይ ላይ ዲስትሪቢዩሽን ይኖራል ማክሰኞና አሮብ እስከ ሐሙስ ኒውዮርክ ላይ ደን ከሐሙስ ኒውዮርክ ጀምሮ አርብ እስኪዘጋ ድረስ ሪትሪስ ያደርጋል ወደ ዊክሊ ሬንጅ አይደል? በዚህኛው ደግሞ ኒውስቲ በቤሪሹ ኮንሶሊዴት ያደርጋል ጀምሮ ማኒፕሌት ያደርጋል ወደታች ዲስትሪቢዩት አድርጎ ምን አድርጎ ይዘጋል፣ ሪትሪስ አድርጎ ይዘጋል። እስከ ዛሬ እንደ ትሬደሮች ወይም እንደ አይቲ ትሬደሮች ምንድን ነበር ስንማር የነበረው? ዲስትሪቢዩሽንን ካች አድርጉት፣ ዲስትሪቢዩሽንን ካች አድርጉት አይደል? በራሳችን ቡሊሽ ከሆነ ይሄን ዲስትሪቢዩሽን ነበር ካች ለማድረግ ስንታገል የነበረው ማለት ነው። ወይም በቤሪሹ ኬዝ ወደታች የሚወርደውን ዲስትሪቢዩሽን ይሄ ነበር አጎላችን። ግን ትሬዲንጋችን እዚህ ላይ ብቻ መሆን የለበትም እና ብዙ ትሬደሮች የሚከስሩት አርብም ይሄ ዲስትሪቢዩሽን የሚቀጥል ይመስላቸዋል። ግን አይቀጥልም። አርብ ምን ያደርጋል? ከዲስትሪቢዩሽኑ ተቃራኒ ሙቭመንት ያደርጋል ማለት ነው። ያ ማለት ሪትሬስ ያደርጋል ፕራይስ አርብ ወደ ምን? ወደ ዊክሊ ሬንጅ ሪትሬስ ያደርጋል ማለት ነው። ቤሪሽም ይሁን ቡሊሽም ይሁን አርብ ዕለት ወደ ዊክሊ ሬንጅ ሪትሬስመንት ሁሌ ይኖራል አብዛኛው ጊዜ። ሶ ቴንጋሪስ ፍራይዴ ቤዚክሊ ምንድን ነው? ዲስትሪቢዩሽኑን ካች ማድረጊያ ሳይሆን እንደ ቴኒሰንቲ ሞዴሉ የሚሆን ሲልቨር ፕሌት የሚሆን ኖርማል ኦፕኒንግ ሬንጅ ሪፕራይሲንግ ማክሮ የሚሆን ሪትሬስመንቷን ካች ማድረጊያ ናት። ዲስትሪቢዩሽኑ ካለቀ በኋላ የምትመጣዋን ሪትሬስመንት ካች ማድረጊያ ሴታፕ ነው ማለት ነው። መሽኔን ሴታፕ ምንገባው ያው ስሙ ይናገራል። አርብ ዕለት አርብ ነው ምንገባው። አርብ ስንገባ ወይም አርብ ሪትሬስ የሚያደርግ ከሆነና አርብ ሴል ምንል ከሆነ ባይ ምንል ከሆነ በዚህ ኬስ ሴል ምንል፣ በዚህ ኬስ ደግሞ ባይ ምንል ከሆነ እስኬት ድረስ ነው የሚሄደው ወይም ሪትሬስመንቱ እስኬት ድረስ ነው የሚሆነው የሚለውን እስቲ እናስበው። በፊቦናቺ ነው ይሄን ምን ሬንጅ ውስጥ ነው ያለው? እስከዛሬ ብዙ ጊዜ ጠይቃችሁኛል አይደል? ቴሌግራም ግሩፕ ላይ ለምንድን ነው 0.2 እና 0.3 ፊቦናቺ ላይ ያለችው? በዚህ ምክንያት ብቻ ነው። ሪትሬስመንት የሚኖረው ወይም ወደ ዊክሊም ሪትሬስ ሲያደርግ ዴሊ ላይም ሪትሬስ ሲያደርግ 1 ሚኒት ላይ ራሱ ሪትሬስ ሲያደርግ አብዛኛው ጊዜ ከ20 እስከ 30% ሬንጅ ላይ ነው ሪትሬስ የሚያደርገው። ስለዛ ሴል ስንል ማለት ነው ወይም በቴንጋሪስ ፍራይዴ ላይ አርብ ዕለት ሴል ስንል አጌንስት ባያስ ወይም አጌንስት ዲስትሪቢዩሽን ታርጌታችን ምን ይሆናል? ይሄ ሬንጅ ይሆናል ማለት ነው። ባይ ስንል በቡሊሽ ኬዝ ይሄ ነው፣ በቤሪሽ ኬዝም ባይ ስንል ደግሞ አሁንም እንደዛው ከ20 እስከ 30% ሬንጅ ነው ታርጌታችን የሚሆነው ማለት ነው። ስለዛ ፕራይስ ምን ያደርጋል? አኪሙሌት ያደርጋል። እስካሁን ብዙ ጊዜ አውርተናል ስለ አኪሙሌሽን። ማኒፕሌሽንም ደጋግመን አውርተናል፣ ዲስትሪቢዩሽንም ደጋግመን አውርተናል። ከዛ ደግሞ ሪትሬስ ያደርጋል። ከዛ በኋላ ወደ ምን? በዊክሊ ኬዝ ወደ ዊክሊ ሬንጅ፣ በዴሊ ኬዝ ወደ ዴሊ ሬንጅ። በዴሊም እንደዚሁ ሴታፕ አለ። ከዚህ በፊት ሰምታችሁ ሊሆን ይችላል። ለንደን ክሎዝ ኪል ዞን የሚባለው ማለት ነው። ቤዚክሊ እዚህ ላይ ነው ፎከስ የሚያደርግ ያም ሴታፕ። ሌላ ቪዲዮ ላይ ያ ሴታፕ እናየዋለን።
በዚህ ቪዲዮ ላይ ቴንጋሪስ ፍራይዴይ ነው ፎከስ የምናደርገው። ይሄም ከዲስትሪቢዩሽኑ በኋላ ከዊክሊ ዲስትሪቢዩሽን በኋላ የሚመጣው ሪትሬስመንትን አርብ ዕለት ካች እናደርገዋለን። ይሄ ደግሞ ታርጌት ውስጥ ይሄዳል እስከ 0.2 ወይም 0.3 ሬንጅ ውስጥ ይሄዳል ማለት ነው። ኢንትሪ እንዴት እንግባ? ምንም ለውጥ የለውም ኢንትሪ። እስከ ዛሬ በምታውቁት ኢንትሪ ሜተር መግባት ትችላላችሁ። አንድ ኤግዛምፕል እናያለን እዚህ ቪዲዮ ላይ፣ ችግር የለም። ግን ዩኒቲ ሞዴል የሚሆን ኢንትሪያችሁ ሲልቨር ቡሌት የሚሆን በፈለጋችሁት ግቡ። ፐርሰናሊ ፕሪፈር ማድረገው ነው የዩኒቲ ሞዴሉን ነው። ሶ በዩኒቲ ሞዴሉ ምን እንዲወስድ ፈልጋለሁ? አርብ ሰም ካይንድ ኦፍ ሊኩዊዲቲ እንዲወስድ። ከዛ በኋላ አርብ ሰም ካይንድ ኦፍ ሊኩዊዲቲ ከወሰደ በኋላ ማርኬት ስትራክቸር ሽፍት፣ ደን ከማርኬት ስትራክቸር ሽፍት በኋላ ሪትሬስመንት ወደ ምን ሰም ካይንድ ኦፍ ፒዲአር ኦርደር ብሎክ ሊሆን ይችላል፣ ፌር ቫሊ ጋፕ ሊሆን ይችላል፣ ብሬከር፣ ኢንቨርስ ፌር ቫሊ ጋፕ ኢዳዝም ማተር። በዛ ሴል እላለሁ። ሴል ስል ምን ታርጌት አደርጋለሁ? በዚህ በቡሊሽ ኬስ 0.2 እስከ 0.3 ያለ ቴክኒካል ኤሪያ ፒዲአር ሊሆን ይችላል፣ ሊኩዊዲቲ ሊሆን ይችላል። ከሁለቱ የፈለጋችሁትን ቴክኒካል የሆነ ኤሪያ ታርጌት ማድረግ። በባይ ኬዝም እንደዛው አርብ ዕለት ሊኩዊዲቲ እንዲወሰድ እጠብቃለሁ። ሴል ሳይድ ሊኩዊዲቲ ባይ ማለት ስለፈለኩ አይደል? ሁሌ ምንድን ነው ኦፖዚት ሳይድ ሊኩዊዲቲ ነው እንዲወሰድ እንፈልገው፣ ራይት? ስለዚህ ኦፖዚት ሳይድ ሊኩዊዲቲ ከተወሰደ በኋላ መች አርብ ማርኬት ስትራክቸር ሽፍት፣ ከማርኬት ስትራክቸር ሽፍት በኋላስ ሪትሬስመንት ወደ ምን? ወደ ዲስካውንት። ዲስካውንት ውስጥ ምን ሊኖር ይችላል? ሰም ካይንድ ኦፍ ፒዲአር። ደን ባይ ስንል የታርጌት እናደርጋለን ነው 0.2 እስከ 0.3 ያለ ምን ሊኩዊዲቲ ወይም ኢንኤፊሽንሲ ወይም ኤኒ ካይንድ ኦፍ ቴክኒካል የሆነ ታርጌት ማለት ነው። ቤዚክሊ ይሄ ነው ሴታፑ። ቴንጋሪስ ፍራይዴይ ከዚህ ሌላ የወጣ ነገር ምንም የለውም። አንድ ሁለት ኤግዛምፕል እንይና ቪዲዮን እንጨርሳለን። ባለፈው ሳምንት ፕራይስ አክሽን እስቲ ኤግዛምፕል እንይ። ይሄን ዊክሊ ታይም ፍሬም ዩዝ፣ ዊክሊ ታይም ፍሬም ላይ ነን። ዊክሊ ካንድል ዩዝ ቤሪሽ ነው አይደል? ለዛ ምንድነው የምትሰራው? ከከፍተኛው ከሰኞ የማክሰኞ ማኒፕሌሽን እስከ ሎወስት ፖይንት አይደል? ደን ዩት የቱ ጋር እንደዘጋ ከ20 እስከ 30% ሬንጅ ውስጥ ቤዚክሊ ይሄ ማለት ነው። ባለፈው ሳምንት በተፈጠረው ሊትራሊ ይሄ ነው። ኦኬ ሎወር ታይም ፍሬም ላይ እንሄድና እስኪ በ2020 ሞዴሉ አንድ ኤግዛምፕል እንግባ። 5 ሚኒት ላይ ሄደናል። ዲቴል አልጋም እንዴት ትሬድ እንደምትገቡ ምናምን ላይክ እሱ ሰዓቴን አላቃጥልም፣ የእናንተንም ሰዓት አላቃጥልም። ግን ይሰራል ላይ ስራ የሚለውን ለማሳየት ነው። ኢንዌይስ ያው ሊኩዊዲቲ ወሰደ። ኦብቪየስሊ ሊኩዊዲቲ የሚወሰደው ኪል ዞን ውስጥ ምናምን ነው አይደል? ስለ ኢንትሪ ሞዴሎች ማጣው ከሆነ ስለ ቴንቴንትኑ ምናምን ኢንትሪ ሞዴልስ ብላችሁ ሰርች ማድረግ ትችላላችሁ። ፕሌሊስት ላይ ያለ እሱን ቪዲዮ ብቻ እዩት፣ በቂ ነው፣ ይገባችኋል። ጀነራሊ ከ9:30 እስከ 12 ነው ኪል ዞናችን ኤም ሴሽን። ደን በዛ ሰዓት ሊኩዊዲቲ ተወሰደ፣ ማርኬት ስትራክቸር ሽፍት፣ ታርጌት የት ይሆናል? ከ0.2 እስከ 0.3 ያለ ምን ቴክኒካል ኤሪያ ይሄ ነው በቃ። ሌላ ምንም አዲስ ነገር የለውም ማለት ነው። ሶ ይሄን ያህል ፔፕ ምን ማድረግ ካች ማድረግ እንችላለን ማለት ነው። በቂ አይደል ነው አይደል? አንድ ኤግዛምፕል እንጨምር። ኦኬ ይሄኛውን ሳምንት አየና ላስት ዊክ። እስቲ ከላስት ዊክ በፊት የነበረውን ደግሞ ሳምንት እንይ እስኪ። ይሄ ነው ሶ ከቶፕ እስከ ጫፍ አይደል? ኦልሬዲ አልፏል። እንደውም ይሄ ጭራሽ ናይስ ይለፍ፣ ቆንጆ ነው። እንደውም ካለፈ ጎላችን 0.3 እና 0.2 ይሆናል እንጂ እስካለፈልን ተጨማሪ ሴታፕ ወይም ተጨማሪ ሄደልን ነው። ላይክ ፓርሻል ከወሰደን እዛ ጋር እንደውም ተጨማሪ ሄደልናል። ሎወር ታይም ፍሬም ላይ ብንገባ ሴታፕ እስካገኘን ድረስ ባይ ማለት ነው። ይሄው ዩት እስቲ እዚህ ጋር አርብ ዕለት 9:30 ሴል ሳይድ ወሰደ። ከሴል ሳይድ በኋላ ማርኬት ስትራክቸር ሽፍት ኢምፐልሲቭ ነበረ። ኢንቨርስ ፌር ቫሊ ጋፕ ወጣ። ባይ ሳይድ ሊኩዊዲቲ ታርጌት ማድረግ አንችልም? ይሄ እንችላለን አይደል? ሳምንቱ ሙሉ ምንድን ነበር? ቤሪሽ ነበር። ይኸው ከሰኞ ጀምሮ ሰኞ ይሆንና ማክሰኞ ሰኞን ሀይ ወሰደ፣ ወረደ። እዚህ ጋርስ ብናይ ይሄም ሙሉ ቤሪሽ የሆነ ሳምንት ነበር። እንዴት ነው ፕራይስ ያደረገው? ሽፍት ሰጠን፣ ሽፍት በኋላ ወደ ላይ። ይሄ ሌላ ነው እናጥፋት አይደል? ሊኩዊዲቲ ኤሪያ ቤዚክሊ የሚደጋገም ነው ማለት ነው ባጭሩ። ኦኬ በቡሊሽ ብዙ አየን፣ አንድ በቤሪሽ እንይና ከዛ እንስካ። ይሄን ሳምንት እንየው እስኪ።
ኦክቶበር 27 ላይ የጀመረው ሳምንት ማለት ነው። ይሄም እንደዛ ወርዷል አይደለ? ሶ ኦክቶበር 27 ጋር ነች። እስቲ እዩት የአርቡን ፕራይስ አክሽን ወጣ፣ ሊኩዊዲቲ ወሰደ። ከሊኩዊዲቲ በኋላ ማርኬት ስትራክቸር ሽፍት፣ ከማርኬት ስትራክቸር ሽፍት በኋላ ፌር ቫልዩ ጋፕ ከመጣ፣ ከፌር ቫልዩ ጋፕ በኋላ ወረደ ማለት ነው። ቤዚክ አይደል? ቀላል ነው። ሁሌ ሪፒት ነው የሚያደርገው። ይሄ ግን አንድ ነገር ልንገራችሁ፣ ባይፈጠርስ ማለትም በዚህ ሳምንት ከ20 እስከ 30% ሬንጅ ባይደርስ፣ ምክንያቱም ትሬዲንግ 100% አይደለም አይደል? ላይደርስ ይችላል ራይት? ሶ በዛ ኬዝ እንዴት ትሬድ እናርግ? ወይም በዚህ ሳምንት ካልደረሰ ቀጣይ ሳምንትን እንዴት አፌክት ያደርገዋል? ቀጣይ ሳምንት ዲስትሪቢዩሽናችንን መቀየር አለብን? ሜቢ አኪሙሌሽን ላይ የሚፈጠር ነገር ይኖራል ወይስ የለም? ይሄን ለማወቅ ቴሌግራም ቻናላችን ጆናችሁ ማየት ትችላላችሁ። አንድ ቀን አወራዋለሁ እዛ ላይ፣ ኦር ኔክስት ቪዲዮ ላይ ቴንጋሪስ ፍራይዴ ፓርቱ ብለን በደንብ በዲቴል እናወራለን ማለት ነው። ቴንጋሪስ ፍራይዴ ማይፈጠርባቸው ኬዞች ላይ ቀጣይ ሳምንትን እንዴት አፌክት እንደሚያደርገው፣ ምን አይነት ለውጥ እንደሚኖር፣ ምክንያቱም በደንብ ለውጥ ይኖራል እና እሱን በደንብ እናወራበታለን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ቴንክ ዩ